በባለቤቴ ምክንያት ከሞትኩ ይህንን አደራ ለልጄ ስጡልኝ። በዚህ መልእክት ውስጥ ወንድ ልጅ ስቅስቅ ብሎ እንባውን ሲዘራ በምናቤ ይታየኛል። ታሪኩ እንዲህ ነው። የህይወቴ ጉዞ የሚጀምረው ከውባ ወሎ ደሴ ከቦሩ ሜዳ ማዶ ነው። እዚያ ተወልጄ እዚያው አደግኩ። የዘጠነኛ ክፍል ትምህርቴን እንዳጠናቀቅኩ እንደ ኩዮቼ ሁሉ የተሻለ ኑሮን አለምኩ። ምርጫዬም ስደት ሆነና ልቤን አደንድኜ ቀዬን ለቅቄ በባህር በኩል ወደ ሳዑዲ አረቢያ አቀናው። የፈጣሪ ፈቃድ ሆኖ በሰላም ሳዑዲ ገባሁና ወዲያው ስራ ጀመርኩ። በስደት በቆየሁባቸው 2 ዓመታት ውስጥ ከአንዲት መልካም ሴት ጋር ተዋወቅኩ። ፍቅራችን ጊዜ አልወሰደም። ብዙም ሳንቆይ የህይወቴ አጋር እንድትሆን ጠየቅኳት። እሷም ያለማቅማማት ፈቃዷን ሰጠችኝ። በ2006 ዓ.ም በጋብቻ ተሳሰርን። ፍቅራችን ለየት ያለ ነበር። እኔ ያለሷ እሷም ያለኔ አንድ ጉርሻ መብላት እንኳ እስኪ ከብደን ድረስ በጥልቅ እንዋደድ ነበር። የፍቅራችን ጽናትም ፍሬ አፍርቶ በ2010 ዓ.ም አንዲት ውብ ሴት ልጅ ፈጣሪ ሰጠን። ልጃችን የፍቅራችን ማሳያ፣ የቤታችን ብርሃን ሆነች። መምጣቷ ፍቅራችንን ከነበረው በላይ አጠነከረው እንጂ አላቀዘቀዘውም። ነገር ግን ከዚህ በኋላ የህይወቴ ምዕራፍ ሌላ መልክ ያዘ። እኔ በህገ ወጥ መንገድ ነበር የምኖረውና በ2013 ዓመተ ምህረት በሳውዲ ወታደሮች ተይዤ እስር ቤት ገባው። ሙሉ 1 ዓመት በእስር አሳለፍኩ። በዚህ ጊዜ ባለቤቴ ህፃን ልጅ ይዞ ስራ መስራት ስለከበዳት ልጃችንን ወደ ኢትዮጵያ ላከቻት። እኔም ከዓመት እስር በኋላ ወደ ሀገሬ ተመለስኩ። ልጄ አዲስ አበባ ስለነበረች እሷን ይዤ ወደ ክፍለ ሀገር በመሄድ ለአጎቷ አደራ ሰጠኋት። 8 ወራትን በሀገሬ ካሳለፍኩ በኋላ ልቤ የባለቤቴን ናፍቆት መቋቋም አቅቶት በ2015 ዓመተ ምህረት በድጋሚ ወደ ሳውዲ ተሰደድኩ። አልሐምዱሊላህ በሰላም ገብቼ ከመወዳት ባለቤቴ ጋር ተገናኘው። ብዙም ሳልቆይ ሁለታችንም ስራ ጀመርን። ነገር ግን እጣፈንታ ሌላ ፈተና አዘጋጅቶልኝ ነበር። ሳውዲ በገባው በ1 ዓመቴ በድጋሚ በወታደሮች ተይዤ ለ4 ወራት ከታሰርኩ በኋላ በሰኔ 5 ቀን 2016 ዓመተ ምህረት ወደ ኢትዮጵያ ተመለስኩ። ሀገሬ ከገባው በኋላ ላለፈው 1 ዓመት ከባለቤቴ ጋር ያለን ግንኙነት በጣም የጠበቀ ነበር። ስልካችን ላፍታ አይቋረጥም። እኔ ጋር ዳታ ከጠፋ በመስመር ትደውልልኝ ነበር። እኔም እንደዚያው። ፍቅራችን በሩቅ ርቀትም ቢሆን ጠንካራ መስሎ ታየ። በድንገት ግን በመካከላችን አለመግባባት ተፈጥሮ ተጋጨን። ነገሩ ከቀን ወደ ቀን እየተካረረ መጥቶ አሁን 3 ወር ሆኖናል። ጭራሽ አልፈልግህም አለችኝ። ጥፋቴ ምንድነው እባክሽ ንገሪኝ ብላት መልሷ ዝምታ ሆነ። ከዚያን ቀን ጀምሮ ወደማይወጡት ጭንቀትና ጥልቅ ሐሳብ ውስጥ ገባው። ራሴን ደጋግሜ ፈተሽኩ። ከቀላል ወቀሳና አለመግባባት የዘለለ ምንም ጥፋት አላገኘሁም። ቀኔ በሰው ሌሊቴ በጭንቀት ተሞላ። ስልኳን እንኳ እንዳላገኝ ብሎክ አደረገችኝ። ይህ ብቸኝነትና ተስፋ መቁረጥ ወደማይሆነው ነገር ገፋኝ። አንድ ቀን ከጭንቀት የተነሳ ራሴን በገመድ ላጠፋ ስሞክር ገመዱ ተበጠሰ። ነፍሴ ገና ናት አልኩ። በሌላ ቀንም እንዲሁ ሞከርኩ። አሁንም አልተሳካም። በሶስተኛው ሙከራዬ የወጣሁበት ወንበር ተሰብሮ ህይወቴ ተረፈ። ለዚህ ሁሉ የዳረገኝ ለሷ ያለኝ ጥልቅ ፍቅርና ትዳርንም ሆነ ፍቅርን ለመጀመሪያ ጊዜ ከሷ ጋር መጀመሬ ነው። መካከላችን ላለችው ልጃችን ስል ብለምናትም ምንም መልስ ላገኝ አልቻልኩም። ቤታችን ውስጥ ማንም ስለማይኖርብኝ ጭንቀቴ ሲጠናብኝ ሰውነቴን በጩቤ መተልተልና መሰንጠቅ ጀመርኩ። አሁን ላይ በሰውነቴ ላይ ያልተነካካ ስፍራ የለም። ይህን ሁሉ ስቃይን፣ የፍቅራችንን ታሪክና ለምን ራሴን እንዳጠፋው የሚገልጽ ደብዳቤ ፍላሽና ሚሞሪ ካርድ ላይ አስፍሬ 5 ኮፒ በማድረግ ለጓደኞቼ በሚስጥር አስቀምጫለሁ። እኔ በባለቤቴ ምክንያት ከሞትኩ ይህንን አደራ ለልጄ ስጡልኝ፣ ነገር ግን በፍጹም ከእናቷ እጅ እንዳይደርስ ብዬ አስጠንቅቄያቸዋለሁ። አሁን እሷ ሳውዲ፣ እኔ ኢትዮጵያ ሆነን ይህንን የመከራ ጽዋ እየተጎነጨው ነው። የ11 ዓመት ትዳርና ፍቅር እንዲህ በኖ ሊቀር ነው። አሁንም ከልቤ ወዳታለሁ፣ አፈቅራታለሁ። እውነቱን ለመናገር ፊት ለፊት ቀርበን ጥፋታቸው ምንድነው ብንባል ከቀላል ወቀሳ የዘለለ ምንም ነገር የለንም። ለልጃችን ስንል እንኳን አንድ ላይ ሆነን እንኑርላት። አሁን ልጄ ከአጎቷ ጋር ናት። እኔም ብቻዬን ነኝ። የራሳችን ቤት አለን። የጎደለን ፍቅርና መግባባት ብቻ ነው። ይህ የፍቅር እብደት ሕይወቴን እንዳያጠፋው ምን ትመክሩኛላችሁ? ከ2006 እስከ 2017 ዓ.ም የዘለቀው ፍቅራችንና ትዳራችን እንዲህ ይበተን? እባካችሁ የወንድምና የእህት ምክራችሁን ስጡኝ ይለናል የዛሬው ባለታሪካችን። ዛሬን ለነገ እንኑር። መልካም ጊዜ።